ሰላም እንዴት አላችሁ? እንግዲህ በመጀመሪያው ቪዲዮ እንዴት አድርገን አይሶ ፋይልን ወደ ፍላሹ ቡት እንዳደረግነው አይተናል ማለት ነው። አሁን በቀጣዩ ቪዲዮ ደግሞ እንግዲህ የምናየው እንዴት አድርገን ወደ ፍላሹ ቡት ያደረግነውን ዊንዶው እንዴት ኮምፒውተራችን ላይ መጫን እንደምንችል እናያለን። አብረን እንቆይ። አሁን ከዚህ ቀጥሎ ከኛ የሚጠበቀው ነገር ምንድነው? ኮምፒውተራችን ዴስክቶፕ ወይም ላፕቶፕ ሸትዳውን እናደርጋለን ማለት ነው። ከዛ በኋላ ቡት ያደረግነውን ፍላሽ ወደ ኮምፒውተሩ እንሰካለን ማለት ነው። ወደሚጫነው ኮምፒውተር ከዛ በኋላ ኮምፒውተራችን እናስነሳለን ማለት ነው። ኮምፒውተሩን ስናስነሳ ልክ እንደዚህ ብላክ ኤንድ ዋይት በሚመጣበት ጊዜ F12 እንጫናለን ማለት ነው። እንደዚህ ፕረስ እናደርጋታለን ማለት ነው። ከዚህ በኋላ የሚያስመርጠን ይህን ይመስላል። እነዚህን ነገሮች እንግዲህ ከእነዚህ ምረጡ ይለናል ማለት ነው። እንደምታዩት የተዘረዘሩ ነገሮች አሉ። ይሄ እንደ ዊንዶው ወይም እንደ ኮምፒውተሩ ይለያያል። እንግዲህ እዚህ ላይ መምረጥ የሚጠበቅብን ከኛ ፍላሽ ስለሆነ እዚህ ያስገባነው እኛ ሲዲ ከሆነ ከሲዲ መምረጥ ይቻላል። አሁን እኛ የምንፈልገው ፍላሽ ስለሆነ እዚች ዩኤስቢ የምትለዋ ላይ እንመጣለን ማለት ነው። ዩኤስቢ የምትለዋ ላይ እናደርጋታለን ማለት ነው። ከዚህ ቀጥሎ ቡት ሜኑ ከመረጥን በኋላ አሁን እንግዲህ ዩኤስቢ መርጠንለታል ማለት ነው። ኢንተር እንለዋለን ማለት ነው። ከዚህ ቀጥሎ ፕረስ ኤኒ ኬይ ፍሮም ዩኤስቢ ይለናል ማለት ነው። ከዚህ በኋላ የምንፈልገውን እንመርጣለን። 32 ቤት ከሆነ 32 ቤት 64 ቤት ከሆነ 64 ቤት አሁን እኔ የምፈልገው 64 ቤት መጫን ስለሆነ በ64 ቤት ላይ ካደረኩ በኋላ ኢንተር እለዋለሁ ማለት ነው። በዚህ መልኩ ሎድ ያደርጋል ማለት ነው። የተወሰነ ጊዜ ይወስዳል። እንግዲህ ለመጫን የተወሰኑ ደቂቃዎች ይወስዳል እንደ ኮምፒውተሩ ፍጥነት ይለያያል። እንግዲህ በዚህ መልኩ ስታርት እያደረገ ነው። የተወሰነ ጊዜ ይወስዳል። መልካም እንግዲህ እዚህ ላይ ደርሰናል ማለት ነው። አሁን ቋንቋ ምረጡ ነው የሚለን። እኛ እንግሊዘኛ እንመርጣለን ማለት ነው። እዚህ ላይ እንግሊሽ ዩናይትድ ስቴትስ አደረግነው ማለት ነው። ከዚህ በኋላ ይሄን ኔክስት እንላለን። ቀጥሎ የሚመጣልን ነገር ኢንስታል ዊንዶው የሚል ነው ማለት ነው። ስለዚህ ኢንስታል አልነው። እንደዚህ አይነት ነገር ያመጣል። እንግዲህ ከዚህ ቀጥሎ ዊንዶው የምትፈልጉት የትኛው የዊንዶው አይነት ነው የሚለው የፈለጋችሁትን መምረጥ ትችላላችሁ። እናንተ የፈለጋችሁትን አይነት ዊንዶው መምረጥ ትችላላችሁ ማለት ነው። እኔ አሁን የምፈልገው ዊንዶው 7 አልቲሜት 64 ቤት ነው። ከዚህ ላይ ይታያችኋል። 32 ቤት ከሆነ የመረጣችሁት ቅድም እዚህ 86 የምትለዋን ትመርጣላችሁ ማለት ነው። እኔ ግን የመረጥኩኝ 64 ቤት ስለሆነ ስለዚህ ዊንዶው 7 አልቲሜት 64 ቤት የምትለዋን ሴሌክት አደርጋታለሁ ማለት ነው። ልክ ከዚህ ላይ የመረጥኩትን ያሳየኛል። ከዚህ ቀጥሎ እዚህ ኔክስት የምትለዋ ላይ ክሊክ አደርጋለሁ ማለት ነው። በቀጣይ ምንድነው የሚጠይቀኝ ነገር ከዚህ አክሴፕት ይላል ማለት ነው። ይቺኛዋንን ኦን አደርጋታለሁ ክሊክ አደርጋትና ኔክስት አደርጋለሁ ማለት ነው። ከዚህ ቀጥሎ አፕግሬድ ነው ከስተም ብሎ ይጠይቃችኋል። ከዚህኛው ላይ የተመሳሳይ ዊንዶው ከሆነ የምትጭኑት አፕግሬድ ማድረግ ትችላላችሁ። ግን በፍላሽ ከሆነ በኋላ ፋይሉም ስለማይጠፋ በቀጣይ የማሳያችሁም ነገር አለ። በዚህ መልኩ ዊንዶው ኦልድ ላይ ፋይሉን በሙሉ ስለሚያስቀምጥላችሁ ስለማያጠፋው ከስተም የሚለው ላይ ትጫናላችሁ ማለት ነው። ከዛ በኋላ የምትጭኑበትን ዲስክ ያስመርጣችኋል ማለት ነው። አሁን እዚህኛው ጋር ነው ይሄኛው ሌላኛ ዲስክ ነው። አይ ሚን ሌላኛው ፓርቲሽን ነው። ስለዚህ ፓርቲሽን ነው እዚህ ላይ የሚያስመርጣችሁ ማለት ነው። ስለዚህ እኔ ይሄኛውን መረጥኩኝና ኔክስት አልኩት ማለት ነው። the partition you selected might contain file from a previous window installation
እነዚህን እንትን ብሎ እንደዚህ ዝርዝር ያመጣላችኋል። ማስጠንቀቂያ ነገር ነው። እንዳለ ከቀጠላችሁ ይህንን ነገር እዚህ ይታያችኋል ዊንዶ ኦልድ በሚል ይቀመጣል ነው የሚላችሁ። በኋላ አክሰስ ማድረግ ትችላላችሁ። ዊንዶ ኦልድ ነው የሚለው። ስለዚህ ልክ ነው፣ ፋይሉ በሙሉ አይጠፋም። ዶክመንት ላይም ዴስክቶፕ ላይም ሌላም ቦታ ያሉትን ፋይሎች ማግኘት እንችላለን ማለት ነው። ስለዚህ ኦኬ እንለውና ኔክስት እንለዋለን ማለት ነው። ልክ ኦኬ እንዳልነው ኮፒ ማድረግ ይጀምራል። ከፍላሹ ላይ ያሉትን ፋይሎች ኮፒ እያደረገ መጫን ይጀምራል ማለት ነው። እንግዲህ ይሄ የተወሰነ ጊዜ ይወስዳል። ትንሽ እንጠብቃለን ማለት ነው።
እንደዚህ የሚመጣ ከሆነ ኖርማሊ ኢንተር እንለዋለን ማለት ነው። ስለዚህ ወደ ዊንዶዋችን በቀጥታ ይገባል ማለት ነው። ሴታፕ ማድረግ ይቀጥላል ከዚህ በኋላ። እሺ እንግዲህ ዊንዶዋችን ተጭኗል ማለት ነው። አሁን እንግዲህ እዚህ ላይ የሚጠይቀን ነገሮች አሉ። ከዚህ ላይ ኔም ጻፉ ነው የሚለው ዩዘር ኔም የፈለግነውን መጻፍ እንችላለን ማለት ነው። እኔ አሁን ዩዘር ብዬ ልጻፍ። ከዛ በኋላ ኔክስት የምትለዋን ክሊክ አደርጋለሁኝ ማለት ነው። ከዚህ በኋላ አክቲቬሽን ሊጠይቃችሁ ይችላል። ምናልባትም ዊንዶውስ 7 ላይ ነው እንጂ ሌሎች ዊንዶዎች ላይ አይጠይቅም። እንግዲህ አክቲቬት ራሱ የሆነ ባይሆን እንደዚህ አይጠይቅም ማለት ነው። ስለዚህ እንደዚህ ከጠየቃችሁ ኔክስት ትሉታላችሁ። በኋላ እንዴት አክቲቬት እንደሚደረግ ደግሞ በሌላ ቪዲዮ አሳያችኋለሁ አስፈላጊ ከሆነ ማለት ነው። ከዚህ ላይ ዊንዶውስ 7 ላይ ሲሆን ነው እነዚህ ነገሮች የሚመጡት በብዛት። ለዊንዶው 10 እና ዊንዶው 11 ላይ ለራሱ ስራልኝ ካላችሁ ደግሞ መስራት እችላለሁኝ። ለጊዜው ለዊንዶውስ 7 ዩዝ ሪከመንድድ ሴቲንግስ የሚለውን እንጫናለን ማለት ነው። ይሄኛውን ሰዓት በኋላ ኮንትሮል ፓነል ላይም ማስተካከል ስለምንችል ኖርማሊ ኔክስት እንለዋለን ማለት ነው። ይህንን ታይሙንን ኮንትሮል ፓነል ላይ በኋላ ማስተካከል ይቻላል። ዊንዶውስ ኢዝ ፋይናላይዚንግ ዩወር ሴቲንግስ እያለን ነው። አሁን ያስገባናቸውን ነገሮች ሴቭ እያደረገ ነው ማለት ነው። እንግዲህ እንደምታዩት ነው ዊንዶውስ 7 ጭነን ጨርሰናል ማለት ነው። በምታዩት መልኩ
እንግዲህ ዊንዶዋችን ተጭኖ አልቋል ማለት ነው። ይህንን ነው የሚመስለው እንግዲህ ቀጣዩን ሴቲንግ ደግሞ እንደፈለጋችሁ ማስተካከል ትችላላችሁ ማለት ነው። እንግዲህ ይህን ይመስል ነበረ። በቀጣዩ ቪዲዮ ደግሞ በክፍል 3 ማለት ነው እንዴት አድርገን ድራይቨራችንን ከዊንዶ ኦልድ ፎልደር ኤክስትራክት ማድረግ እንደምንችል ወይም ደግሞ እንዴት አድርገን አፕዴት ማድረግ እንደምንችል ከዊንዶ ኦልድ ፎልደር እናያለን ማለት ነው። ቀጣዩን ቪዲዮ እንድታዩት ጋብዣችኋለሁ።